ሴቶች ግን እድሜያችንን ስታስቢ እንዴት እንደሚሆን ታውቂያለሽ? እንዴት ነው? ላሳይሽ። እቺ ምን ሆነ ነው ያማታል እንዴ? እንዴ ነው የምታስበው ግን? እንደዚህ ነው የሚሮጠው እድሜያችን ማለት ነው። ከዛ ሀብት፣ ገንዘብ፣ ስራ ምናምን ደግሞ ወደኛ ሲመጡ እንዴት ነው አትይኝም? እንዴት ነው እንደ ሰው ሲበላ ሲጠጣ እንዴት ደስ ይላል እንደዚህ አማናሹ ላይ ቀይው ጨምርላችሁ እንጂ ጨምርላችሁ ዘገሲ ባሉ ዘገሲ ነው አይ የሰው መጨረሻ እየተናገርኩ እንደው አንደግስ ተይ ኑሮ ተወዷል ተይ እያልኩ እየነገርኩሽ ማለት ነው። ምንም የማትሰሚ ሴትዮ ደሃ አድርገሽ አስቀረሽ። ይሄ እኮ ሶስት ቁርጥ ያነሳው ነው አንተ። ይሄ ሆነ ቀስ ይበልጥ ከምሮ ኤፕል ታወር አድርጎት ዛሬ ቆንጆ ቀን ነው። እንኳን ተዋቶ ለናንተ አይ እግዚአብሔር ይስጥልን። ኧረ አያጁ አንቺ እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቆንጆ ነው አይደል? እሺ እግዚአብሔር ይስጥልን። ለልጅ የመረቃት መደገሻ አገኘ ይበሉለት ሲለው እየተጠያየቁ ነበር። እየጠየቃት ነበር ምንድነው እያላት ምንድነው ሲላት ማለት ነው ነው ስከርፓፕ ምንድነው ስከርፓፕ ምንድነው አታውቁም ነው እንደዚህ ነገር ዛሬ ነው የሰማሽው? ኡቭ ነው ያመታል እንደሆነ አንተ ያ እኛ ሰፈር ያለው ግብዶ ማለት ነው። ሚኪያስ አስቀየምኩት እኮ ትላለህ። አስቀየምኩት ትላለህ። ምን እሺ ነው ትላለሽ? አንተች ያረ ይሄ ያረጀ ያፈጀ ትሬንድ ተይባናስ ካንትራቨል አድርገሽ ነው እንደመጣሽው ትላለህ። አያቴ ሄዱ ነበር ትላለህ። አረ ይባላል። ምን አይነት ማጥፋት ዘለ ስለሚባል ነው። አይ ሚኪያ አፍልቷል። ሚኪያ አፍልቷል። ባለፈው ራሱ ማለት ነው ሰፈር ውስጥ ያየሁት አስተያየት ማለት ነው እንደዚህ ቦምባስቲክ ሳይዳይ አረ በተጠረሻው አንኔት ነው እየሄድክ አባ እየሄድክ ምን አድርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በትግል ይሆናል እንዴ? ታዲያ ምንድነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። አረ እኔ ማስመጥ ላይ ማንንም የሚያክለኝ የለም። የፈለከውን ቸከሳምጣ የፈለከው። አረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታወቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላል። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። ኮራሌ ተሰብስበን እንዳማረብን በደመቶ ፍቅር ያስነብብን ተሰብስበን ምንድን ነው እንዴ? የምን ጆክት ነው? ላቦሮ ለባል ራስ ያስኩትን ብር ነው የዘረፈኝ። ገንዘብሽን ያመጣዋል። አዎ ለባል ቆንጆ እጅ ላይ ነው የጣለሽ እናቴ። መጣው እናቴ ቆን እያየሽ ቆን እናቴ ሽቦነሽ ፌሮነሽ ድስተሽ ምናምን ከሰማሽ እና ያመልጥሽ እና ደግሞ ሳልነግርሽ ማለት አላለቀኩ ምልቱ ኧረ ምንም የሚሸጥቃ እኮ ካለ ብዬ ነው። የምን ዕቃ ነው? አይ የሚሸጥቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ መልካም አመት በዓል አገኘኸው? ምንድነው በእናትሽ እድሜ ልክሽን ስልበጥት ያለሽ እንዴ? ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ማለት ሞላ ስትለው ሴት ልጅ ደስ የሚለው እንዴ እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም? ጂም ነው የምትፈልገው? ጀምሪ በቃ ወይ ስለ ጀምራለሁ። አይ በቃ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ተመጫለሽ እንዴ? ኧረ ጉብዬ ምን ሼ ነው ዛሬ እንደውም ያክም እንሰራለን አሰራሻለሁ። እቺ አብረን የተማረ ልጅ ነች አይደል? ማን ነበር ስሟ? ማን ነው እንዴ? ኤቢ አንቺ ስንት ጊዜያችን አንቺ ረበሰ አንቺ ደህና ነህ? በእናትህ አለሁልሽ። ደህና ነሽ? ደህና ነኝ። በእናትህ አሁን ስለምቸኩል ነው ስልኬን ያዘውና ደውልልኝ። እሺ? ኧረ ደውልልሻለሁ። እሺ 07
አይ በቃ እደውልልሻለሁ። እሺ ስሜን ያዘው እንዳይጠፋብህ። ስምሽን ጭስ ብዬ ነው የሚይዘው ስምሽን ማለት በተረማ ስሜን ረስተኸው ባልሆነ ማኔ ያራቀልጅ እንዴ ማን ነው ስሜ? ማን እረስቸዋለሁ አትልም? ደግሞ ሳልነግርሽ በኤምፔሳ ካሽጎን ተጠቅመሽ ካለም አቀፍ ገንዘብ ትራንስፈር ስታረጊ 10% ስጦታ እንዳለው ነግረሻለሁ እያልኩ አስጠፋሽብኝ። እዚህ ሬስ አታስቀይር ሰውዬ። ኧረ መቼ አስቀየርኩ? በኤምፔሳ የመብራት ክፍያችንን እንክፈል ለማለት ያክል ነው እኮ። ይኸውልህ አዳዲስ ነገሮች ሲኖሩ እንዳያመጡ የኤምፔሳን ኦፊሻል ፔጅ ፎሎ ማድረግ እንዳረሱ። ለማንኛውም ስሜ ትርንጎ፣ ሄርሜላ፣ ሄምሮን፣ ሳባ ከለዳለህ። ዛሬ ግን ቀኑ ምን እንደሆነ ታውቃለህ? ሰኞ ነው። 3 አመት በፊት ምንሽ ነው የምንጋባው? ስለዚህ 3 አመት በላይ ነበር። ደረሰ እንዴ? ምን እየጠበክ ነው ታዲያ? አረ ለማምጣት አልቻልኩም። ማን ባሌ ወይ 3 አመቴን አቃጥለኝ ታባል ታመልጥ ነው። አረ የትም ሰርፕራይዝ። እኔማ ዛሬ ነው ላደርግልሽ ነበር እኮ ቀለበቱን። የት አለ ታዲያ? ይኸው ዳሽን ባንክ ሱፐር አፕ ላይ በ3 ክሊክ ብቻ የፈለግሽውን ዕቃ አዘሽ መግዛት ትችላለሽ። እኔም ቀለበቴን አዝዣለሁ። አሁን ያመጣዋል። የምትፈልጊው ዕቃ ይሄ ወንድም ያመጣው ወንድም የኔ ቆንጆ ታገቢኛለሽ? ላስብበት። እኔ አሁንስ ትምህርት የተባለ ነገር ነው የሰለቸኝ። አረዲያ ምንድነው? ኧረ ምሳ ሰዓት ደርሷል። ምን እሺ ነው ማብቂያ ያለው? አይን ላይን ተከታተምን በል አባቴ። አሁን የገባህ እንዲመስለው አናትህን ነቅንቅ ዝም ብለህ። ምን እየሆንክ ነው? መላእክ መሰለ ልጅ አይደል እንዴ? እኔ ጌታ ሳምር ምን ሆነ ነው? አስጨንቀዋል መሰለኝ። ማ አንተ ጋር ሲመጣ ነው እንዲያለቀሰው? ማን ካላመንክ ውሰደው። እንካ ይኸውማ አንተ አየህ፣ አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን እሺ ነው? ወቅት ነው እንዴ ልጁን መሰጠኝ? ቺኳ ምን እሺ ነው? እንካስቲ ውስጥ ላይ ቶታል ማለት ነው። አየህ ምንድነው ውስጥ ምን አለ? ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው። ማርዬ ምን እሺ ነው? ምን እሺ አስቀያሚውን ጉም እንዴ? ጎብሩ ምን እሺ ነው? እዚህ ጋር እንፈሳፈስ እንዴ? መጨረሻ ማርዬ ምን እሺ አንተ ማል እንዴ? የምንገናኝበት በሰፈራችን አለሁ የተባልኩ ወጌሻ ነበርኩ። አሁን ግን ስራ ቀዝቅዟል በጣም። ለዛም ነው ማጀራት መምታት የጀመርኩት። ስራ ሲቀዘቅዝ ማጀራት መምታት ነው እንጂ አየር ነው ወይ አልደም ነው ወይ ጣህር ምን አይነት አየር ነው ያለ እንዴ? አራባ ሰርዞሮ ነው የልጆች እናት ነኝ። ሰርዞሮ ነው ሳምንትና እና ትታሻለህ። ገንዘቡ እንደሆነ ሴቶቹ ጋር ነው ያለው ዘንድሮ። ነይ ወይኔ ጉዴ ያለ ሰው እግርሽ ጓጉሏል፣ ነድሏል፣ ነውሏል ማለት ነው። ነይ ሲክስ ፓክ ጨርሼ ወደ ቴን ፓክ መሄድ ሰው ነኝ እኮ። ምን ሆነ ነው ቁጥር? እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። ኪስ ሞልቶ አናት ሌጣ ከሆነ ምን ጥቅም አለው? ማንዬ እኔ ሌጣ ነው ዋናው። ቢያንስ እኔ በእውቀት ነው የተመለጥኩት። አንተ ባዶ ነው ሆለል አይደለ እንዴ? እንዴ ቆንጆ ጀለገግ አዴ እናቴ፣ እኔስ እሱ ጀለገግ፣ እኔስ ከረፈፍ አቀባ። አረ እናት አንድ ድገሚኝ። አንድ ንፍጣም እንዴ አንድ ብቻ ነኝ። አንድ አለታ ናት። አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረ አለው ሁሉ ነገር አታወራ። ቢበላ ሰው ተገኘ። ነይ የኔ እናት ያለሽ ነው። ምንድነው? ምንድን ማንዬ ሌላ ሰው ፈልግ ነው ለበላት። ያለሽ ሌላ ሰው ፈልግ። ቀድሜ አይቻት ይል እንዴ? ኧረ አንተ አገግም በእናትህ ነው ለበላት። ምን ሆነ ነው? አትብላት፣ እኔ እበላታለሁ። ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው። በቃ እኔ ልብላት፣ ሌላ ሰው ፈልግ። አንተ ታራዳ እኔ እበላታለሁ። ቶ ሂድ አንተ ሌላ ሰው ፈልግ። ኧረ በለው እሺ። አንተ በቃ እኔ ስልኳን እበላለሁ፣ አንተ ቦርሳውን በላ። አንተ ነው የምትመርጥልኝ? አንተ ነው የምትመርጥ? ቦርሳ ባዶ ቢሆንስ? አንተ ሰውዬ ክርክር ትወዳለህ እንደ ምን ሆነ ነው? እሺ እኔ ቦርሳውን ወስዳለሁ፣ ብር ካለው የኔ ነው። ስልኳን ወስድ። ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ፣ አንተ መኪናውን ወስድ። ለምን መኪናውን ወስደህ? ቤት ነው የምፈልገው። ቤት ነው የምፈልገው። አንተ ሁሉ ነገር ክርክር ነው እንዴ? ባክሮ ዛሬ ቤት ነው የምፈልገው እኔ። ኧረ እሺ ይሁን በቃ። የአባቷን አንገት ሐብል እኔ ወስዳለሁ፣ የእናቷን አንተ ወስድ። የእናቷ ምን? የእናቷን ጆሮ ጌጥ ነው። አልፈልግም ማለት የአባቷን ነው የምፈልገው እኔ።
አልፈልግም። ስለዚህ የእናቷን ነው የለውሰ በቃ እሺ የእናቱን ጆሮ ጌጥና ብር አምባሮ ነው ይወስዳሉ። ምን የታለች አስመለጥከኝ አይደል? ለማናት ዩቲዩበር አባቴ ዩቲዩብ ላይ እንዳንተ የምከታተለው የለም። አድናቂሽ ነኝ መጣ። አንተን ፎቶዎች በጣም ነው ደስ የሚል። አዎ ዛሬ ቀለል ያለች ፎቶ ነው የፈለኩት። ጉርድ ፎቶ። አዎ በቃ ለማታወቂያ አየሽ። ሬዲ ነህ አይደል? አዎ እንዴ ይሄ እኮ ለተንብኔል እኮ ነው። ይኸውልህ ጆሮን ቀጥ አደርጋለህ፣ ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ። ኦኬ ጀስት ኖርማል ሆኜ ማለት ነው። ካሜራውን እያየህ ቀጥታ እንደዚህ አየ። በቃ አየ ግቢ። እሺ እንዴ ምንድን ነው ይሄ? ምንድነው ይሄ? እነዚህ ምንድነው ይሄ? ለምንድን ነው ባል እናንተ ወይ የመታወቂያ አይደል እንዳልከኝ? ቀጥ በል እንደዚህ ቀጥ በል እስቲ። ኧረ ችግር የለውም በቃ እኮ ገባኝ። ጀስት ኖርማል እንደዚህ ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት። ጀመር ከዚህ በላይ ነው የምወስደው። ከዚህ ወደ ላይ ነው የፈለኩት። አየ ግቢልኝ በቃ። የወላ ሰዓት ተከተለ። ምን ሆነሽ ነው የወላ ሰዓት? በቃ አንዱ እዛ ጋር እየለከፈ አስቸግሮኝ እኮ ነው። እየለከፈኝ? ማን ነው? ይኸውልህ እዛ ጋር ይሄ? አዎ ይሄ ነው። እቺ? አዎ እቺ ሲምብሮ? ይሄ ነው። ረበር ምንድነው? ሽልሽል አትወስደኝም? ምን ማለቴ በቢዩ ምግብ አዛችሁ ነበር መሰለኝ። ማን ያዘዘ እንዴ? እንደውም ዲስካውንት ስላለው በአሪፍ ፔ ነው የምንከፍለው አላላችሁኝም እንዴ? አንቺ ሙድ እያልሽ ነው እንዴ? ኧረ አይደለም ወዳጄ፣ እንደውም ከዴሊቨሪ ሰዎች ላይ ኪዋር ኮድ ስካን ስታደርግ በነፃ ምግብ የምታገኝበትን መንገድ አዘጋጅቷል። አንተማ በነፃ ነው የምሰጥ። እሺ አትንበጫበጭ። እሺ እኔን እየበለሽ። እሺ እንዴ ምንድነው? ሎሊፖፕ ነው። እሺ አለቃ ምን ነበር? ዛሬ ምስራች አለኝ። ደሞዝ ተጨምሯል። እንዴ ደሞዝ ተጨምሯል? ደሞዝ የተጨመረው ከሁለታችሁ ለአንዳችሁ ነው። በእጣ ወንድሜ ገንዘቡ አንተ ያስፈልጋል። እጣው ቀርቶ አንተ ውሰደው። አረ ወንድሜ የሁለት ወር ቤት ኪራይ ያለብኝ አላልክ? አንተ ውሰደው። እሺ እንዴ ሌላው ደግሞ አመቱን ሙሉ እያረፈዳችሁ የምትገቡበት እድል ተመቻችቷል። ታዲያ ይሄን በቃ አንተ እኮ ነው ሰፈሩ ወንድሜ፣ አንተ ውሰደው። እኔ እንቅልፍን አታ እየኖርክ እንደሆነ እያወቅኩ ዝም ምን ይመስላል? ላንተ ይሁን። እሺ የመጨረሻው ሐሙስ ዘቬኑ በሚዘጋጀው የራት ምሽት ግብዣ ይኖራቸዋል። ይሄስ ለማን ነው? ይሄን እንኳን ነው የወሰደው። ለምን የምትወስደው? እኔ ነው የምወስደው። ምንድነው የምትወስደው? እኔ ነው የምወስደው። እኔ ነው የምወስደው አልኩ እኮ። በየክርክር ምናምን እያበዛሽብኝ ነው። ትፈልጋለህ ከኔ ጋር? እኔ ነው የምወስደው አልኩ። አንተ ነው የምትወስደው? አዎ እኔ ነው የምወስደው። አንተ ነው የምትወስደው? አዎ እኔ ነው የምወስደው። ኧረ በእናትሽ ለይ ሐሙስ ምሽት ነው አልከኝ? ከሚስ ምሽት ተብሎ በተሰየመው ሐሙስ ዘቬኑ በሚዘጋጀው የባህል ምሽት ከቸች ብላችሁ ድምቅ በሉበት። ከምሽቱ 12 ሰዓት የሚጀምር ሲሆን ከባህል ምሽቱ ጋር ቾማ አንድ ላይ በመሆን በጣፋጭ ምግቦቹ ላስተናግዳችሁ ይላል። ሸክላ ጥብስ፣ ግሪድል ጥብስ፣ ኦላንዶ፣ ጎረድ፣ ጥሬ ስጋ ለብቻ መብላት ፈልጋሉ ላለ ደግሞ ከ300 ግራም ጀምሮ አለነ። በጀማ ከች ለምትሉ ደግሞ የተለያዩ የመጠጥ ፓኬጆች አሉን። መታችሁ ፈታ በሉ። አድራሻ ጃክሮስ ሮቤራ ቡና ፊት። ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቸው ነው የመጣሁት። እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ። ወይኔ ቶሎ ለእናቴ ስጭኝ። ለእናቴ ምሳ አባቴ አትደውልም? ስልኬ በውስጥ ገንዘብ ደስታ ሊገዛ አይችልም። ምን አይነት ሰው ነሽ? እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። እንኳን ወደ ስዕል ኤግዚቢሽን በሰላም መጣችሁ። እንግዲህ መስራቸው ስዕሎች አብስትራክት ናቸው። አብስትራክት ላይ እንዴት ናችሁ? ደህና ናችሁ? የምታየው ስዕል እንግዲህ ልጅ አባቱን ሲገርፍ፣ አባት ሰራተኛዋ ሲቆጣ፣ እናትየው ወጥ አሮባት ጨው ነው ብላ ስኳር ስትጨምር አይነት ነገር ነው። ይታሉ ውስጡን ለቄስ የሚባል አሳሳል አለ። ይኸውልሽ ይሄኛው ደግሞ የባለቤቷን ህይወት ለመለወጥ ብዙ ስለለፋችና ስለተረገጠች ጫማ ነው። እንግዲህ መጎሳቆላል በጣም የገለጽኩት ይመስለኛል። እንደኛ እኮ ግራ ገባን። ምንም ጫማ እኮ አይታየንም። ስውር ሰፍቼው ነው። ምንድነው አርፋችሁ አጎበኝም እንዴ? በመጨረሻም ወደ ዋናው ስዕል ስመጣ እንዴ ስለ ኤምፔሳ ነው ይሄ ነገር። በኤምፔሳ አፕሊኬሽን ካሽጎን በመጠቀም ከዓለም አቀፍ ገንዘብን ትራንስፈር ማድረግ እንደሚቻል የገለጽኩበት ነው። እንዴት በዛ ላይ 10% ስጦታ ራሱ አለው። በኤምፔሳ የመብራት ክፍያችን እንክፈል የሚል ነገር ታየ።
የተለያዩ አዳዲስ ነገሮችና ሽልማቶች ሲኖሩ እንዳያመልጣችሁ የኤምፔሳን ኦፊሻል አካውንት ፎሎ አድርጎ አይነት ነገር ነው እኮ። በጣም አሪፍ ነገር ነው። ምን ነው ፈለግሽኝ? መላክ አዎ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለ አልቀጣ ብለህ ይኸው ባለጌ ሆኖልሃል። የኔ ልጅ ምን አድርጎ ነው? ይኸው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳዬ ውስጥ እየገባ ያለኝን ብር ፍት አድርጎ ጨርሶታል። የኔ ልጅ አዎ ዝም ብዬ አቀበጥኩት አይደለም አንተ እኔ እዚህ ስራ እቃጠልልሃለሁ። ትመቻችልኝ ያለህ አይደለ? አንተም ብሎ ቅጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛውን ነው እንጂ ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው? ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ አሽምላቃ እኔ እኮ 28 ዓመት እኮ ነው። አረጀሁ እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ምንድነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላልባ ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቁራሌው ወይ ይኸውልህ፣ ይህችን በሳፋ በብርጭቆ በውሃ መጠጫ በስኒ ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። ኧረ ተው በሰው ስራ ሙዳት ያዙ። ኧረ ተው ቤት ኪራይ ደርሶብኛል። ብር ካስፈለገ እስከ መጋቢት 24 እንቆየውና 100 ሺህ ብር የመሽልሞን ቻሌንጅ አትቀላቀልም? የኛ ተከታታይ ድራማ ስድስተኛውንና የመጨረሻውን ሲዝን መለቀ። ማጋን ያገሬ ልጅ መለወንልሽ ማጋን ያገሬ ልጅ መለወንልሽ ሰር እሺ፣ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ተባረክ እጂ ና አሞሽ ላቃሌ ባሃይም ብለህ ነው አይደል እንዴ? ምን 5 ብር አስቀምጠ 100 ብር ትወስዳለህ? ናምጣት አንተ በዚህ እድሜ ሌብነት አንተ አይደለህ እንዴ ሞላጫው ሌባ? ሰውዬ ስራ ነው ያስኩት እኔ። እንዴት ነው ግን ያዋጣል ስራ? አንተ በጣም ጸዴ ስራ ነው። በጣም ብዙ ፎን ሰርቼበታለሁ። ኧረ የኛ እኮ ተበላበት በጨረሰ አንተ አለባ ተራስ ሌባ እንደው ሌባ ሌባ ሞላጫ በእናትህ